ሰላም 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 ጤና ይስጥልኝ። እንዴት ናችሁልኝ? አማን ነው ወይ? ፒስ ነው? ኦኬ። ለማንኛውም ከመጀመሪያ እስቲ ምስጋና ላቅርብና ከዛ ወደ ጉዳይ እገባለሁ። በጣም ነው የማመሰግነው የፌስቡክ ቤተሰቦች። በእውነት ዛሬ እኔ እንደዚህ ተገጥሞልኝ እንደዚህ ምርጥ ሰው ተብዬ እ፣ እኔ እንጃ እኔ ቃላት ያጥረኛልና በጣም ነው የማመሰግናችሁ። እግዚአብሔር ባርካችሁ። እውነቴን ነው። እኔ ከምችለው በላይ በጣም ከብዶኛል የእናንተ ውለታ። ወደፊት ምን ልሰራ ነው? እችን ትንሽ ነገር እየተናገርኩ እንደዚህ አይነት ምስጋና እውነቴን ነው። አንዳንዴ እንዳልኳችሁ ነው። በጣም ነው የማለቅሰው። ስቅስቅ ብዬ ያለቅሳለሁ። ዘመዶ ማለት እህት ወንድሞቼ ይህን ያህል ጠፍተው ነበር። እኔ መጥቼ እንደዚህ ብዙ ብዙ ነገሮችን መለወጥ የቻልኩ እውነት እኔ በደንብ ብደራጅ እኔ በጣም ኮርኔት አርጌ ከሌሎች ጋር መልካም የሆኑ ነገሮችን ሰርቼ ሆኜ ደግሞ ቢሆን ብዬ አሰብኩኝና በዚች በትንሽ ነገር በጣም ብዙ ነገር እያየው ነው። በጣም ነው የማመሰግነው። በጣም ከሚገባው በላይ ፌስቡክ ውስጥ ያመሰግናል ቤተሰቦቹ ስፔሻሊ አሊማ በጣም ነው የማመሰግንሽ። በርቺልኝ እኔት ተባረኪልኝ። እና በዚህ አጋጣሚ እስቲ አንዳንድ ነገሮች እንጨዋወት። ሰሞኑን እንግዲህ አን- ሀረግን እንጨዋወት። ሀረግን እኔ የራሴን ፊሊንግ ነው የገለጽኩት። የራሴ ለሷ ያለኝን ስሜት ነው የገለጽኩት እና በጣም ብዙዎቻችሁ ተቃውማችሁኛል። በውስጥ መስመር ለምን አታረገውም የምትሉ አላችሁ እና እኔ አቅሙን አጥቼ ሊሆን ይችላል፣ ወይም ደግሞ መውደዴን አክብሮቴን ሰው እንዲያይልኝ ሊሆን ይችላል። ብዙ አይነት ምክንያቶች አሉና ለሁሉ ነገር ተቆጥታችሁ እንዴት ትችላላችሁ? በስንቱ ትቆጡኝ፣ በስንቱ እኔ ሳላሳዝናችሁም ትንሽ እንዴ አንዳንዶች አላችሁ የኢትዮጵያ መንግስት ስቃወም ቅር ያላችሁ በሆነው ባልሆነው የጅብ ስዕል ትለጥፋላችሁ። ጅብ ይብላችሁና እኔ መብቴ እኮ ነው እና አንድ ኢትዮጵያ መቃወም መብቴ ነው እና በዛ ቂም ይዛችሁ ጠቅላላ ስማችሁ ደግሞ አውቀዋለሁ። የሚገርማችሁ ነገር እና አሁንም ቢሆን እናገራለሁ ያየሁትን ነገር እንደ አንድ ኢትዮጵያዊ እና የእናንተን የጅብ ስዕል ጅብ ይብላችሁ ነው። ምን ነው ሌላ ምንም ነው ነገር የለም። ምን ረሸፋፋ እኔ ያው ዛሬ ሀረግን በጣም ቆልያታለሁ። በጣም ከሚገባው በላይ አሞካሽቻታለሁ። እኔ እንግዲህ እንደማስበው ሺ ዲዘርቭ ዛት ገብቷቸዋል፣ ይገባታል ብዬ አስባለሁ። ሴት ልጅ መልካም ነገር ስትሰራ ወደ ላይ ማውጣት መልካም ነው፣ የበለጠ ይጠነክራሉ። እና ሴት ልጅን ማንጓጠጥ፣ መስደብ፣ መድፈር የለመደ ትውልድ ዛሬ እንደዚህ አይነት ነገር ሲሰማ መደንበሩ ያው የሚጠበቅ ነውና ቢያቀረሻችሁ እንደው ቢያቅለሸልሻችሁም ቻሉት፣ ወይም ደግሞ ልመዱ ሴትን ልጅ መንገባገብ። እኛ ለሽጎራ ብቻ ሲሆን ነው በቃ እንደው ያላንቺ እንደው ባዶ ነኝ፣ ሳምባዬ፣ ጨጓራዬ፣ ሆዴ፣ ማሬ የምትሉትና ኖ ሁልጊዜም ሴትን ልጅ ምንም ባታገኛት በሌላም ጥቅም ባታገኛት አክብሮት ስጣትና መልካም ነገሮች መልካም ናቸው። እኔ ዩኒቨርሲቲ ያለው ፍሬሽ ተማሪ ያለው ሁለት ልጆች ነበሩ፣ ልዕልና እና ፋሲካ የሚባሉ በጣም ጎበዝ ተማሪዎች፣ በጣም ውቦች ናቸው፣ የሚያማምሩ ከሚገባው በላይ ቆንጆዎች እና በጣም ዱርዮች ያስቸግሯቸው ነበረ። ውጪ ተማሪዎች አይደሉም እና እኔ ፍሬሽ ሁኜ ስገባ ይሄን ነገር እሰማለሁ። እነዚህ ልጆች መማር አቅቷቸዋል። ከዛ ተጠግቼ አናገርኳቸው እና ለከፋ ሁሉ ነው የመሰላቸው ወይ ሌላ ነገርና ለነሱ ብዬ እንግዲህ በጣም የታጠቁ ድርዮች ናቸው። ጎራዴ፣ ጩቤ፣ ምን ቦምብ ሁሉ የያዙ ናቸው እነዚህ ሰዎች እና ወጥቼ ከግቢ ያለውን ነገር ስለ ሴት ልጅ በጣም ኤክስፕሌን አረኩላቸው እና ሂድ ከዚህ ነው ያሉኝ። ሂድ ከዚህ ነው ያሉኝ እና እንደዛ ሲሉኝ እኔም በጣም ተናደድኩና ኔክስት ታይም ሬዲዮ ሆኜ አንድ ነገር ከመጣ ተዘጋጅቼ ነበር የሄድኩትና ያ ሲሆን በጣም ተበሳጭተውብኛል እንደዛ ሲሆንና
ከዛ በኋላም ያ ነገር ሲቀጥል ወጥቼ ሳናግራቸው ወጋግተውኝ 7-8 ቦታ ነው ወጋጉኝ፣ ቀጥቅጠውኝ ደሜ ፈሶ ልሞት ብዬ ብዙ ነገር ሆኜ ሆስፒታል የገባሁበትን ጊዜ አስታውሳለሁ። እና በመጨረሻም ግን እነዛ ዱርዬዎች በጣም እንግዲህ ተይዘው ታስረው እኔ ይቅር በሏቸው፣ አትሰሯቸው፣ የሚሰሩትን አያውቁምና ይቅር በሏቸው፣ ግድ የላችሁም ተጸጽተው መልካም ሰው ይሆናሉ ብያቸው ተፈተው እኔን ሆስፒታል እየተመላለሱ እየጠየቁኝ በጣም የቅርብ ወዳጆቼ የሆኑ ሰዎች ናቸው በአሁኑ ሰዓትና እነ ልዕልናም እነ ፋሲካም ዛሬ ተመርቀው ጥሩ ቦታ ሆነው ዛሬ ፌስቡክ ውስጥ ይሄን እንደዚህ ሲናገር በኢንቦክስ መጥተው አስታውሰውኝ መልካም የሆነ ነገር ጀምረናልና ለሰው ልጆች መልካም ማድረግ መልካም ነው። ራሳችሁን ስፔሻሊ ለሴት ልጅ በጣም ወንድ ልጅ ፕሮቴክት ማድረግ አለበት። እኔ እንደነገርኳችሁ ነው 9 ጊዜ 8 ጊዜ ተወጋው ሰው ነኝ እና በዚህ አጋጣሚ አስተማሪን አስታውሳለሁ ዶክተር ነው ሁልጊዜም የሚናገሩኝ ነገር ነበር። ሁልጊዜ ስለ ሴት ልጅ ስከራከር ከአስተማሪዎች የሚመጣውን በደል እኔ ስከላከል ስጨቃጨቅ ያዩኝ ነበርና ሁሌ ኢትዮጵያን ባንተ ውስጥ አየዋት ይላሉ። ሁልጊዜ ማረሳት ንግግር ብትኖር ይችላል። ኢትዮጵያን ባንተ ውስጥ አየዋት ይላሉና አቅምስ ከቻለው ታገል ሙልዬ ነው የሚሉኝ። በስሜ እንኳን በእንትን አይሉኝ ሙልዬ እንደልያቸው ነው የሚያዩኝና በጣም ልዩ ቀርቤታ ነበራቸው። ፋይናሊ ግን ከብዙ አመታት በኋላ ታመው ሰምቼ ቤታቸው ሲሄድ እሳቸውም ካልጋቸው ተነስተው አንቀው አቅፈውኝ ስመውኝ ተሳስመን ተላቅሰን እውነቴን ነው የምላችሁ ቤተሰቦቻቸው ደስ ብሏቸው አመት አስታመነዋል አልጋ ዛሬ ነው አንተን አግኝቶ እንደዚህ ስላንተ ብዙ ነገር ነበር የሚያወራና እኔም እንደዛ ደርሼላቸው ድነው ቫኬሽን ይዣቸው የተለያየ ወደ ኢትዮጵያ ክልሎች ተዝናንተንና በጣም ብዙ ነገር አሳልፈን ስንመለስ በጣም ደስ ብሏቸዋልና ለሰው ልጅ መልካም ማድረግ ስፔሻሊ አስተማሪዎቻችሁ ምናምን ጥሩ ነው እና ነፍሳቸውን ይማር። በዚህ አጋጣሚ ዶክተርዬን ሌላ ምለው ነገር የለም። ሌላ እንግዲህ በጣም ጥሩ ነገርም ስናገር እኔ እንዴት እንደሆነ አልገባኝም። የኢትዮጵያ መንግስት እናንተ እንደሆናችሁ አንዳንድ ባለፈው አሁን ስለ ኢትዮጵያ መንግስት ትንሽ ተናግሬ ነበር። ስናገር ያን ቂም ይዘው አሁንም ኮሜንት ላይ የጅብ ስዕል የሚለጥፉ አሉ። እናንተን እንግዲህ ጅብ ይብላችሁ ከማለት ውጪ ሌላ ምንም ብላችሁ ነገር የለም። ፍቅርም ስሰብክ አትወዱ። እኔ ገና መውደድ ይቀጥላል፣ ማፍቀር ይቀጥላል። ሊያ ስታባረ ሊያ ስታቀይ ስትሰጥ መጣ ወደ ሀረግ አላችሁ። ሀረግን እንዴት ታወዳድራላችሁ ከሊያ ጋር? ሊያ ሴቶችን የምታጋልጥ የምታስቅ የምታስረግም ነች። ሀረግ ደግሞ መልካም የሆነ ቢዝነሶችን የኳስ ዝግጅቶችን መልካም የሆኑ ነገሮችን እንዴ ጥሩ ነገር ለዩ እንጂ ጎበዝ በመልካም ነገር ነው እንጂ እንደው ዝም ብላችሁ በተቅነዘነዘ አትመዝኑት። መልካም አይደለም ያና ሰላማችሁ ይብዛ። ፌስቡክ ውስጥ ያውንም ከናንተ ጋር ነው። ቤተሰብ ነን፣ እንዋደድ፣ እንፋቀር። መሰዳደብ ምንም ፋይዳ የለውም። ማፊ ፋይዳ ብሏል አረብ እና ሳቂ ያምራል ያላችሁኝ እኮ እኔም ተሸማቀቅኩ እንጂ በደንብ ልስቅ ነበር። ዛሬ ውዳር ብዙ ኮሜንቶች አስቀውኝ ነበር፣ ግን ለሚቀጥለው ሳምንት በደንብ እስካካባችኋለሁ። ዛሬ ትንሽ ሼም አስይዛችሁኛል። ሰላማችሁ ብዝት ይበል በያላችሁበት። አደራ አሁንም ሴቶችን ተንከባከቡ። ፌስቡክ ውስጥ ሁልጊዜም አላማው ሴቶችን መንከባከብ ነው። ተንከባከቡ። ሼር አድርጉልኝ። ሰላማችሁ ይብዛ። ፌስቡክ ውስጥ ነኝ።